ወንድሞች እህቶች ታዲያ ከዚህ ከባድ የቀብር ቅጣት በምንድነው የምንጠበቀው? ነቢያችን ሰለላሁ ዐለይሂ ወሰለም መጠበቅ ያለው ይሉናል። አንደኛ ዱዓ ማድረግ ነው። ابن عباس باستلالفوت حديث لي كان رسول الله صلى الله عليه وسلم يا الله ملكتنيا صلوا على رسول الله صلى الله عليه وسلم من يلالو اللهم إني أعوذ بك من عذاب جهنم الله ويك جهنم قطعت بأن تتبكالو وأعوذ بك من عذاب القبر كقبرم وأعوذ بك من فتنة المحيا والممات كما نورم كموت فتنا وأعوذ بك من فتنة مسيح الدجال كدجال فتنا ከቀብር ቅጣት ከጀሃነም ቅጣት ባንተ ተጠበቃለሁ ይሉ ነበር። አንደኛው መጠበቂያ ምንድነው? ዱዓ ማድረግ አላህ ከዛ እንዲጠብቀን። ሁለተኛው አልአዕማሉ ሷሊሃ መልካም ስራዎች መስራት ጠባቂ ናቸው። كما في صحيح ابن حبان وصححه شيخنا الألباني يقول النبي صلى الله عليه وسلم إن الميت إذا وضع في قبره عندك موت سو قبر سيكمت قالوا إنه ليسمع خف نعالهم حين يولون عنه يكبروا السوج بيت زمر سيششو يجعماتشون كوتي سمان يا الله فإن كان مؤمنا كانت الصلاة عند رأسه مؤمن كهنا صلاة براس بكل تطبق عليك وكان الصيام عن يمينه صوم دقمو بستقنيو وكانت الزكاة عن شماله زكاة بستقروا يقومال وكان الفعل الخيرات من الصدقة والإحسان للناس ملكام سراو تشلو دقمو عند رجله كاقروي هونالو مقبعي لب كله مزقنا ملكام سرا كقبر قطعات يطبق النال سوستنياو سورة الملك مقرات كقبر قطعت يطبق النو ففي الحديث الذين رواه الترمذي وأبو داود وابن ماجه وصححه شيخنا الألباني من حديث أبي هريرة أن النبي صلى الله عليه وسلم قال نبي من لالو إن سورة من القرآن 30 آية شفعت لرجل حتى غفر له لأند سوكو 3 አንቀጽ ያላት አንዲት የቁርአን ምዕራፍ አንድን ሰው አማላጅ ገብታ አስማረችው። وهي سورة تبارك الذي بيده الملك እችም ሱራ تبارك الذي بيده الملك ሚለው ነው ይሉና ነብያችን ሰለላሁ ዐለይሂ ወሰለም ሱረቱ ተባረክን ሁሌ መቅራት። በሌላም ዘገባቸው ላይ ረሱል ሰለላሁ ዐለይሂ ወሰለም ይላሉ ሱረቱ الملك ተባረክ መቅራት እኮ هي المانعة من عذاب القبر ከቀብር ቅጣት የምትጠብቀን እሷ ናት። መከላከያና ተባረክን እናብዛት። ታላቁ ኢማም አህሊ ሱና ኢማም አህመድ እንደሞቱ ኢማም ኢብኑ ኹዘይማ በህልም አያቸው። ኢማም አህመድ ካነ የምሺ ፊ ሪያድ الجنة በጀነት ቄጤማ ላይ ኢማም አህመድ በኩራት ሲራመዱ አያቸው። ኢማም ኢብኑ ኹዘይማ فقال يا إمام ما هذه المشية ኢማም ሆይ ይሄ እርምጃ ምንድነው የሚያምር አላቸው። እንዴት ነው የምትራመደው? فقال ኢማም አህመድ ምን አሉ? هذه مشية خدام أهل الجنة አሁን ማምራመዱ አረማመድ የጀነት ኸዳሚዎች የሚራመዱት ማረማመድ ነው። የሚخدሙት እንዴት እንደሚራመዱ እንግዲህ ሳሉ فقال ኢማም ኢብኑ ኹዘይማ ምን አለው? ماذا فعل الله بك الله አንተ ላይ ምን ሰራ እንዴት ወንክ ጉዳይ? قال غفر لي وأكرمني بسورة الملك تبارك እንደጋግሜ በመቅራቴ አላህ በዚህ ማረኝ የተሻለ ደረጃ ሰጠኝ ይላሉ ኢማሙ አህመድ። ሱብሃንአላህ። እኛም ሱረቱ ተባረክን መቅራት ማብዛት አለብን። አራተኛ ከቀብር ቅጣት የሚጠብቀን አሸሃደቱ ፊ ሰቢልላህ በአላህ መንገድ ሸሂድ መሰዋት ነው። አላህ ይወፍቀን። ሸሂድ መሆን የሱን ዲን ከፍ ለማድረግ መስዋዕት መሆን። ነብያችን ሰለላሁ ዐለይሂ ወሰለም ተርሚዚና ኢብኑ ማጅህ ኢማም አህመድን ባስተላለፉት ሐዲስ ላይ من حديث مقدام ባስተላለፉት ሐዲስ ላይ أن النبي صلى الله عليه وسلم قال ነብዩ ምን አሉ? للشهيد መስዋዕት ለሆነ ሰው እኮ 6 خصال 6 ማዕረግ አሉት። አንደኛ يغفر له في أول دفعة من دمه ደሙ ገና ስትፈስ አንዲት ጠብታ ደም ወንጀሉ እንዳለ ይማራል። ويرى مقعده من الجنة የጀነት ደረጃውን አላህ ያሳየዋል። ويجار من عذاب القبر ከቀብር ቅጣት አላህ ይጠብቀዋል። ويأمن من الفزع الأكبر ካስደንጋጩ የቂያማ አስደንጋጭ ሁኔታ ይጠበቃል። ويوضع على رأسه تاج الوقار يا الله የማዕረግ ዘውድ
ይጠለቅለታል። አልያቁተቱ የዘውድ ከም እንደተሰራው ሲናገሩ አንዷ ያቁት እኮ አሉ ሚንሃ ኸይሩ ሚን ዱንያ ወማ ፊሃ ጭንቅላቱ ላይ የሚያጠልቀው ዘውድ አንዷ ብቻ ከተሰራበት ውስጥ ዱንያም ካዘችው ነገር በላይ ይመዝናል። الله شهد يادرغن ويزوج 72 زوجة من الحور العين 72 حور العينوچن نزا ቆነጃጅት የጀነት ወይዘሮችን እንዲያገባ ይደረጋል። ويشفع في 70 من اقاربه 70 ቤተሰቦቹን ሸፋዓ ማላጅነት አላህ ይሰጣል። በሱ ሰበብ ይመራቸዋል። 70 ቤተሰብ አላህ ሸሃዳነትን ይወፍቀን። ቤተሰመዱን ሰብስበን ጀነት እንድንገባ ኢንሻአላህ። ስለዚህ ከቀብር ቅጣት አንዱ ዋናው መጠበቂያ ምንድነው? ሸሂድ መሆን ነው። አብዱላህ ብኑ አዛም ሸይኹል ሙጃሂዲን ታላቁ ዓሊም ሸሂድ ሆነው ነው ያለፉት ኢንሻአላህ። نحسبهم كذلك والله حسبهم። ሚስቱ ምን ትላለች? ኡሙ አዛም እኔ አለች አብዱላህ ብኑ አዛምን ስለ ሸሃዳ ከማውራቱ የተነሳ አንድ ወቅት ላይ እየወደድኩት ሸሂድ ቢሞት መረጥኩ አለች። ሸሂድ ለመሆን ከነበረው ጉጉት አላህ አወፈቀው ኢንሻአላህ። ስለዚህ ሸሂዶች የቀብር ቅጣት የለባቸውም። አላህ ከነሱ እንዲያደርገን መጣር አለብን። ይህን እውነታም አላህ በዘመናችን በእውነት አስከሰተው። ሼህ መሐሙድ አሰዋፍ የሚባሉ ዓሊም ምን ይላሉ? እንደሚታወቀው የኡሁድ ጦርነት ላይ የሞቱ እና ሐምዛና መሰል ሱሐባዎች የተቀበሩበት ቦታ አለ። ለሐጅ ሄዳችሁ ሰዎች አብዛኞቻችሁ ታውቁታላችሁ። ይሄ መቃብር ቦታ ዝናብ ገባውና ፈራረሰ። ምን ይደረግ? ይሄን ለመጠገን የወጡትን ሬሳዎችን መልሶ ለመክተት ዑለማዎች ተሰበሰቡ። ምርጥ ዑለማዎች። ከነዚህ ዑለማዎች ውስጥ ሼህ መሐሙድ አሰዋፍ አንዱ ናቸው። እሳቸው ያዩትን ክስተት ሲናገሩ ስማቸው يقول وممن دفنت حمزة ከነዚህ ውስጥ ከቀበርኩት ውስጥ እንደገና ወጥቼ ሐምዛ ይገኝበታል። የነብዩ አጎት ضخم الجثة አካሉ ግዙፍ ነው። مقطوع الأنف والأذنين አፍንጫውና ሁለቱ ጆሮ ሂንድ አስቆርጣዊል እንደተቆረጠ አየሁት። بطنه مشكوك ሆዱ ተከፍቷል። እጆቹን ሆዱ ላይ አስቀምጦታል። يقول فلما حركنا ጀናዛውን ልናነሳ ከፍ ስናደርገው እጁንም ባነሳነው ጊዜ ሳለ ደም ሐምዛ የዛሬ 1400 ዓመት በላይ ነው ከሞተ እስቲል በህይወት አለ። አካሉ አልፈራረሰም እንዳለ ነው። والشهداء عند ربهم يرزقون شهيدوች አላህ ዘንድ ነው የሚረዘቁት። አፈር አካላቸው እንዳይበላው አላህ Subhanahu Wa Ta'ala ከልክሏል። ደም ወጣ። وشممنا أطيب المسك ሚማርክ መዓዛ አሸተትን ይላሉ ደሙ ሲፈስ። والريح ريح المسك واللون لون الدم تبلان شهيدوች يوم القيامة ሲነሱ ደሙ ደም ከለር ሽታው ምስክ የሸተተን ወደ አላህ የሚቀርቡት ምን ነው ባሬ በአንተ መንገድ ነው ጌታ የተሰዋውት። ስለዚህ ከቀብር ቅጣት መጠበቂያው አንዱ ምንድነው? ሸሂድ ሆኖ መሞት። አላህ ሁላችን ይወፍቀን። እኔ ተመኘው ግን የሳውዲ መንግስት ይህን ክስተት ቀርጾ ለዓለም አብቅቶት ቢሆን የዲነል ኢስላም ትክክለኝነት ዓለም እንዲረዳ ግን አልሆነም በጊዜው። ስለዚህ አንዱ መንገድ ሸሂድ መሆን ነው። እንግዲህ ቀብር ቅጣት አለው። ለሞቱት ሰዎች ዱዓ እናድርግላቸው። ሐቂቀተን ያሉበት ዓለም አናቀው።